ፈዱ ቴንኪዩ አንቺን ነው ይበሉ። እግዚአብሔር ምቀኞቻችን ቀጥል ይበሉ። እናንተ ፈታ አድርጉ ነው። እኔ ስንት ነገር ፈልጋለሁ መሰላችሁ። እኔ ነኝ ቅድሚያ እኔ ነኝ። ከዛም በኋላ ነው ደግሞ አሰረቅንም የራሳችን ነው ንብረቱ ነው። ቴንኪዩ ሶ ማች ቴንኪዩ። አረ ሀይሌ እኔ የምለው አንድ ነገር ጠይቃችሁ እስኪ ቤተሰብ ለምትሉ ሰዎች እኔ እና ሀይሌ የራሳችን ንብረታችን ነው። ሀይሌ ንብረቴ ነው፣ እኔ ንብረቱ ነኝ። ስለዚህ ጠየቅኩት። ቴንኪዩ ጠየቅኩት። ከዛ ደግሞ በቃ ለምን ጠየቅሹ ነው ሀይሌ ለምን ጠየቅሹ እኮ ነው እያሉኝ ያሉት። አይደለም ለምን አያርገኝ ትያለሽ? ምን ችግር አለው? አላርግሽ ነው በኋላ ችግር በቪዲዮ እና ሳይሆን ሰርቼ ክሊፕ አካፍላችኋለሁ። ትቋደሳላችሁ። መቋደሻ የሆርሙዝ ሰርጥ ነው እንደምታካፍዩ እንጂ በድን ማለት ፈልጋለሁ። አያ መቅዲት የውጭ ሀገር የእንግሊዝኛ ይንጻ ታዲያኛ ምንድን ነው ያሉት? እንደምን አትባዱ። የሆነ እንደዎች ገገገማ ሀይለ የወንድ ገገማ አንተ እኔ የወንድ ገገማ ሲሆን የወንድ ፍልጥ ማለት ትችላለህ። ኦኬ ቴንኪዩ ማዝ እስቲ ዋው ሀይሌ ነግ ዋው ይሄው ማኦርቲ ሞቱማ አባ ጅፋር እስኪ ኧረ ምን ይሻላል? ቴንኪዩ ደገሙ ሀይለ ማርያምን እመታለሁ። እሺ እኔ ጠፍጥፌ ነው የሚያሳድረው። ይህን ሰውዬ ያተርፉት። አንበሳማ ማርያምን አንበሳ ቢወርድ ማለት ነው ሀይሌ ትበለኛል ብዬ ነው የሚያስበው። እንደዚህ በጥርስክ ቡና የኛ ቡና ኧረ ቡና የራሴ ወንድሜ ቡና ቴንኪዩ ቡና ገለቶ መስጀ እና ታባርጉ ያራራማ ሞቱ ማርያም ይኸው የሆነ ሰው አረቡ ይሄው ዛሬ አንበሳ ሳንይዝማ አልወጣም ከዚህ ላይ የምር እኔ ዛሬ የኔ ቀን ነው። በቃ የኔ ቀን ያሳካል። የምር የኔ ቀን ነው ብያለሁ እኮ ሲገባ ራሱ የኔ ቀን ነው። የስ የኔ ቀን ነው ዛሬ የኔ ቀን ነው። ከጸጌ ጀምሮ ጊፍተር በሽበሽ ከጸግሽ ጀምሮ ብስብስ በሽብሽ ነው ያደረገኝነት። ስለዚህ ደግሞ አንበሳ ቢወርድልኝ እኔ ምን አባቴ እንደምደላቂ ዛሬማ አባት ሀይል አንተን ጠፍጥፋለሽ። ኧረ እባክሽ ሰላም ነው መጠፍጠፍ። አንበሳ ቢወርድልኝ በኢየሱስ ክርስቶስ ቦቦ ከዛስ ምን ልታረጊ? መጀመሪያ ያለውን ተናገር። አንበሳ ታወርዳላችሁ ወይ? ጊፍተሮች ጀለስ ሰምኛኛኛኛ ይህን እንደመሳው ያየው ይሄ ረፋንተ ያማል ቢጊ ምንድን ነው? ኖ ኔቨር ኖ አንበሳ ሀይሌ አንበሳ እያሉ ነው። አንበሳ ሊወርድ ነው። እግር ያለው ነው። ችግር የለም። ጭራ ያለው ይመጣል። ትጃጃ ያለችው አለችም። የአባቴ አምላክ ያጃጅለች ነው አለች ሴትዮ። እኔ እዚህ ያለው ምን ይመስላል? ጉልቻ ነው። ሀይልዬ ሀይል አጣ እኮ አደገኛ ሰው ነው። አንተ እንደዚህ እንዳያቀላል አይደለም። ጊፍተር ፈልጋል። ዛሬማ የኔ ቀን ነው። ሀይሌ ግን እናንተ ባላሽን ጠቃሽ ታውቃላችሁ። በእግዚአብሔር ሰዓቷ እኛ እናንተ ደስ ብላችሁ ነው እግዚአብሔርን ጊፍትራችሁ ተመችቶን እናንተ ተመችታችሁ እነጻግሽ ስላላችሁ አክብራችሁ ስለመጣችሁ አክብራችሁን ጊፍት ስለሰጣችሁን በጣም ቴንኪዩ። ማርያም ላይ በሆነ ሰው እየሰጠራ እግዚአብሔር ብረት እኔ ድመት አይደለሁም። ድመት ድመት ነው። በግድ እየቆየን እኮ ነው። እግዚአብሔርን እና
እናንተ ያከብራችሁኝ ስለመጣችሁኝ እንወዳችኋለን፣ እናከብራችኋለን፣ እንወዳችኋለን የማርማራቶቼ። ስለዚህ እና እኛ እንወዳችኋለን። ዛሬ ባላችሁበት ሰላማችሁ ብዝት በልን። ጻግሽ ቴንኪው እግዚአብሔር ስጥልን ላለው እና እንኳን መላ እስልምና እምነት ተከታዩ እንኳን አደረሳችሁ ለአረፋ በዓል እንኳን አደረሳችሁ። እንወዳችኋለን። ስለዚህ ምን ትላላችሁ? ብዬ ልቀጥል? ቱርክ እንዳልገባ ቱርክ ኢስታንቡል እንዳልገባ መልካም የረመዳን ኖ ያረፋ በዓል ይቅርታ ደስታ የተነሳሽ ወጣ ነው። ደስታማ ገና ነው። ይሄው አንበሳ ላይ ወደ ልኮ አንበሳ ገሪ ያለው ነው። ያው መልካም ያረፋ በዓል ፈርዋት ሰማትና አንበሳ በሰላምና ጤና እድሜና ጤና ሀገር ሄዳችሁት በሰላም ትመለሱ። ያላችሁት በሰላም ከቤተሰቦቻችሁ ጋር ፈታ ዘና ያለ ከፈጣሪ ጥበቃ ጋር በሰላም እንዲሄዳችሁ በሰላም ተመለሱልን። አዲስ አበባችን በፍቅር ትጠብቃችኋለች እና በጣም ነው የምንወዳችሁ። ከስራ እስከ ክርስቲያን ሙሉ ኢትዮጵያውያን ቴንኪው ሀይላጤ ጌታዬ ቆይ አንቴ አውራችኋለሁ። ይኸው የታባክ ይኸው አበባ ተሰጣ። ይኸው እንዳያወጣ እግዚአብሔር አበባ ጊፍትር ስጡት። ችግር የለም ነገም ይመጣሉ። እንዴ ችግር የለም ሀይሌተው እንዴ ትንሽ ፈታ እናደርጋቸው። እግዚአብሔር ችግር የለም። ነገ እኮ በዓል ስለሆነ ስራ የለንም። ፈታ ጌታዬ ምን ይፈጠራባት በት ጌታዬ ማርማራታዬ የኔ ቾኮሌታዬ በጌታዬ ማትቀልድ አራራ አዲስ መጣ። ሜን ቴንኪው ሶማች ሀይሌ ግን ሀይሌ ቴንኪው ሶማች ማለት ግን ማለት ነው። እጅግ አመሰግናለሁ። በምንኛ በእንግሊዝኛ ማለት ነው። ሶማች በጣም አምራርክ ያመሰግናለሁ። ቴንኪው ሞር ዛን ሞር ማለት ምን ማለት ነው? ማለት በጣም ወይ ደግሞ ከፍ ባለ ነገር ክብር አለኝ እንደማለት ነው። ኦኬ ማለት እሺ ማለት ስለዚህ ይሄ ድድብናሽን ተይና አመስግነሽ እንውጣ። ነገ እንገናኝ። እንግሊዝኛ እኮ እንድታስተምር ብዬ ነው። ማስታወቂያ በዚህ አጋጣሚ ከች ካላችሁ እጅግ በሚያስደምም እንሰራ ፈልግ ማስታወቂያ። ቻው በላቸው። ግፍተሮች እናመሰግናለን። እግዚአብሔር ባላችሁበት ሰላማችሁ ባላችሁበት ሲወዳችሁ አባቴ እኔ ሀይልዬን ራሱ እንደዚህ ሲመረቁነት ወድድድድድ ነው የሚያደርገው። ማርያም ስለ ጣዋ ከይቅርታ ጋር ቴንኪው በጣም ቴንኪስ ወይኔ